እንኳን ደህና መጣችሁ። ይህ ዘ ቲዩብ ነው። ቪዲዮውን ላይክ በማድረግ ጀምሩ። ዛሬ ደግሞ ከባለፈው የቀጠሉ የጀነራል ሳይንስ የሚኒስትሪ ጥያቄዎችን የ2016 እናያለን። እስከ 20ኛው ጥያቄ ሰርተን ነበረ። ከ21ኛው ነው የምንጀምረው አሁን ማለት ነው። 21ኛው ጥያቄ which one of the following is the component of human muscular system that is consciously controlled? ታይፕ ኦፍ መስልስ ስምንተኛ ክፍል እንደተማራችሁት ማለት ነው። ኮንሽስሊ ኮንትሮል ልናደርገው የሚችለው የትኛው የመስል ታይፕ ነው? አዚሁ ነው። ስሪ ታይፕ ኦፍ መስልስ ነው ያሉት፣ ስኬለታል መስል፣ ካርዲያክ መስል ኤንድ ስሙዝ መስል። ከነዚህ ውስጥ ኮንትሮልድ የሚደረገው ኮንሽስሊ ስኬለታል መስል ብቻ ነው፣ ወይም ደግሞ ቮለንታሪ የምንለው ማለት ነው። ስለዚህ ከዚህ ከላይ ማየት ትችላላችሁ። ስኬለታል መስል voluntary ነው, which is consciously controlled. When you say cardiac muscle, it is involuntary and unconscious, which is autorhythmic የምንለው ማለት ነው። smooth muscle involuntary. Therefore consciously controlled የሚደረገው ከመስል ወይም ደግሞ ስሪ ታይፕ ኦፍ መስል ውስጥ ስኬለታል መስል ነው ማለት ነው። therefore the answer is ስኬለታል መስል እንላለን ማለት ነው። Question number 22. Which one of the following is not among the major functions of human skeletal system? ስለ human skeletal system ዋና ፋንክሽን ያልሆነ የትኛው ነው የሚለው? It control the heartbeat, breathing and digestion, produce blood cells in a bone marrow, it helps a person to stand and move by supporting body weight, give support and protection to the human body. እንግዲህ የስኬለታል ሲስተም ዋና ተግባር ያልሆነው ኮንትሮል the heartbeat and breathing also digestion ነው። because these are activities that are not controlled by skeletal system. በስኬለታል ሲስተም ኮንትሮልድ የሚደረጉ አይደሉም ማለት ነው። ለምሳሌ heartbeatን ብንመለከት አንኮንሽስሊ የሚደረግ ተግባር ነው። breathing and digestion also በስሙዝ መስል breathing organs and digestion organs ፓርት ያሉ መስሎቻችን smooth type of muscles ናቸው። therefore they are not skeletal and cannot be controlled with this skeletal system ወይም ደግሞ type of skeletal መስል በስኬለታል መስል ኮንትሮል የሚደረጉ አይደሉም እነዚህ አክቲቪቲዎች ማለት ነው። ቦን ማሮው ኦፍ ኮርስ በስኬለታል ሲስተም ነው ፕሮዲስ የሚደረገው። ሰው ቀጥ ያለ አቋም እንዲኖረው ስጋዎቹን በመሸከም ወይ ጡንቻዎቹን በመሸከም እንዲንቀሳቀስ ያስችላል። እኛ ሰውነታችንን ይጠብቃል። በተለይ ኢንተርናል ቦዲዎቻችንን እነ ሃርት ኤንድ ላንግ በስኬለታል ካቪቲ የተሸፈኑ ናቸው። therefore ዋና ተግባሩ ያልሆነው ኤ ይሆናል ማለት ነው። ኤ is the correct answer. Question number 23. Which one of the following is correct about the type of humanity and their function? ስለ ሰው ልጅ ታይፕ ኦፍ ቲዝ ኤንድ ዴር ፋንክሽን ትክክል የሆነ የትኛው ነው የሚለው። ይህን ስንመለከት ለምሳሌ አራት ታይፕ ኦፍ ቲዝስ ነው ያሉት፣ ወይም ደግሞ ፎር ታይፕ ኦፍ ቲዝ ነው ያሉት። የመጀመሪያውን ሲዘርስ ይባላሉ። ዚስ ታይፕ ኦፍ ቲዝ ዩዝድ ፎር ምርጫው ላይ ያሉትን ትታችሁ በኖት የጻፏቸው ማየት ትችላላችሁ። ፈርዘር ስተዲ ወይም ለማስታወስ ማለት ነው። ኢንሲዘርስን ዋና ተግባራቸው ባይቲንግ ከቲንግ ኤንድ ግራይዲንግ ነው ዋና ተግባራቸው። ነገር ግን እዚህ ምንድን ነው የሚለው ቲሪንግ ኤንድ ፒርሲንግ ነው የሚለው። therefore it's not correct. when you come to premolars they are a type of teeth used for biting and chewing ይላል። አይደለም፣ ነገር ግን ዋና ተግባራቸው chewing, crushing and grinding ነው። በዛው እንድታጠኑ ማለት ነው። ሶስተኛ canines are a type of teeth used for cutting and grinding ነው የሚለው። it's not, this is the tearing and piercing ነው ዋና ተግባራቸው። የውሻ ጥርስ የምንላቸው በተለይ ካርኒቨሮቹ ያላቸው በጣም ፎርስፉል የሆነ ኢዴጅ ያለው ጥርስ ማለት ነው ካናይን፣ በተለምዶ የውሻ ጥርስ የምንለው ማለት ነው። ዲ ሞላርስ are a type of teeth used for chewing and crushing food. of course this is the correct answer, just like premolars እንደ ፕሪሞላርስ ተግባሮቻቸው ተመሳሳይ ናቸው። ሞላር and ፕሪሞላርስ ማለት ነው። መንጋጋና ቅድመ መንጋጋ ተመሳሳይ ተግባር ነው ያላቸው። therefore the correct answer is D ማለት ነው። question number 24. among the following pair
ዊዝን ሂውማን በዲ ዊች ኢዝ ኖት ኤ ኮምፖነንት ኦፍ ሬስፓራቶሪ ሲስተም ከተሰጡት ጥንዶች የሬስፓራቶሪ ሲስተም ጥንድ ያልሆነ የትኛው ነው ነው የሚለው ላርኔክስ ኤንድ ብሮንካይ ኦፍ ኮርስ ዲስ ኢዝ ኤ ኮምፖነንት ኦፍ ሂውማን ሬስፓራቶሪ ሲስተም ማውዝ ኤንድ ላንግ የስ trachea and nose, yes. Mouth and kidney is not a part of respiratory system. ኪድኒ እንግዲህ ብለድ እና ሌሎች ነገሮችን ፊልተር በማድረግ የሚታወቅ ኦርጋን ነው። therefore it's not a component of human respiratory system. therefore the pair in which found in a option D is incorrect. option D ላይ ያለው incorrect ነው ማለት ነው። question number 25 ስንመለከት which one of the following is correct in relation to the functions of human respiratory system ስለ human respiratory system ትክክል የሆነው የትኛው ነው ነው የሚለው እዚህም ላይ የተወሰነ ኖት እንድታስተውዙት እያንዳንዱን ማለት ነው ለማስቀመጥ ሞክሬያለሁ። alveoli are serving as a wide pipe አልቬኦላይ እንግዲህ የአየር መተላለፊያ ቱቦዎች ናቸው። ማውዝ ሰርቭ ኢን ሰከንዳሪ ሬስፓይሬሽን ብሮንካይ ሆልድስ ቮካል ኮርድ ፋርኔክስ ሊንክስ ኖዝ ቱ ኢሶፋገስ ነው የሚለው። ስለዚህ ዋና ኖት ስትይዙ በዚህ ጉዳይ ማለት ነው ትራኪያ ዊንድ ፓይፕ እንደሚባል፣ ፋርኔክስ ማውዝ ኖዝ ኮኔክት ቱ ኢሶፋገስ፣ ላርኔክስ አሜን ፋርኔክስ ብለን ስናወራ ፋርኔክስ ብለን ስናወራ ማውዝን ኤንድ ኖዝን ከኢሶፋገስ ጋር የሚያገናኝ እንደሆነ፣ ላርኔክስ ስንል ቮካል ኮርድ ወይም የድምፅ ከረጢት የምንለው እንደሆነ፣ ብሮንካይስ ደ ሜጀር አየር ፓሴጅ እንደሆነ፣ እንዲሁም አልቬኦላይ አየር ሳክ ወይም ደግሞ የአየር ከረጢት እንደሆነ ማስታወስ ይኖርብናል ማለት ነው። እነኚህ ዋና ዋና ነገሮች ስለሆኑ ማለት ነው። አምስቱንም ለይተን ማወቅ አለብን እያንዳንዳቸውን ተግባር። ለዛ ነው እነዚህን ካላወቅን ጥያቄው መመለስ ስለማንችል ማለት ነው። ስለዚህ በዚህ እነኚህን ኖት አይታችሁ ከተሰጡት አማራጮች ውስጥ the correct answer is pharynx links nose to what esophagus የሚለው ይሆናል ማለት ነው። the correct answer. question number 26 distinguish the correct statement about the component of circulatory system ስለ ሰርኩላቶሪ ሲስተም ልክ የሆነውን ተናገሩ ነው የሚለው። እንግዲህ as you know there are two type of circulatory system which is systemic and pulmonary። ሁለት ዋና ዋና type of blood circulation አሉ። እነኚህም systemic and pulmonary ይባላሉ። የመጀመሪያው ኤ ምን ይላል? blood flow between the heart and the kidney can be taken as systemic circulation በሄርት እና በተለያዩ ኦርጋኖች ማለት ትችላላችሁ። because kidney is another organ than lung and heart ከላንግ እና ከሄርት ውጭ ያለ ሌላ ኦርጋን ስለሆነ ማለት ነው። ኪድኒ ሲስተሚክ ሰርኩሌሽን የሚባለው ይህ ነው። between the heart and any another organ maybe air ሌሎችንም ኦርጋን ልትጨሩ ትችላላችሁ ማለት ነው። እና this is systemic circulation። ቢን ብንመለከት ለምሳሌ blood flows between the heart and the lung can be taken as systemic. it's not systemic pulmonary ነው የሚባለው። በሄርት እና በላንግ ብቻ የሚካሄድ የብለድ ፍለው ወይም ደግሞ ሰርኩሌሽን ፕሉሚናሪ ሰርኩሌሽን ይባላል ማለት ነው፣ ሌሎች ኦርጋኖችን ሳያጠቃል። ነገር ግን ሲስተሚክ ነው የሚለው ማለት ነው፣ ሲስተሚክ አይደለም። ሲን ስንመለከት blood flows between the heart and another body part is taken as pulmonary ፕሉሚናሪ ሳይሆን ሲስተሚክ ነው የሚባለው በሄርትና በሌሎች ቦዲ ኦርጋንስ ማለት ነው። እንደ ምሳሌ አንስቶ ነው ኪድኒ ያለው ከላይ ማለት ነው። ዲን ስንመለከት blood flows between the lung and other body parts can be taken as the pulmonary circulation። እንደዚህ የሚባል ሰርኩሌሽን የለም because ከላንግ በቀጥታ ወደ ተለያዩ ሰውነት ክፍሎች blood circulation አይካሄድም። the blood should be flows through the heart heart ነክቶ ነው ማንኛውም አይነት blood ወደ ተለያዩ ኦርጋኖች whether be oxygenated or deoxygenated በሄርት አድርጎ ነው የሚሄደው ማለት ነው። therefore the correct answer is A. question number 27 among the following blood cell type which is solid portion and rich in hemoglobin ወይም ቀይ ፒግመንቱ ማለት ነው ሬድ ፒግመንቱን በዋናነት የያዘውና ሶሊድ ፓርት ኦፍ the hair
ብለድ ማን ይባላል ነው የሚለው ዋይት ብለድ ሴልስ፣ ሬድ ብለድ ሴልስ፣ ፕላትሌትስ ኤንድ ብለድ ቬዝልስ። ስለዚህ the correct answer is red blood cells which is ሶሊድ ነው። እንዲሁም ደግሞ ሄሞግሎቢንን ይዟል ኦክሲጅን የሚሸከመው ማለት ነው። በዚሁም ተግባራቸው እንደሰው ዋይት ብለድ ሴልስ ፋይት ፎሪን ፓቶጂንስ ባድ ነገሮች። ፕላትሌትስ they make a blood clot when it our body wounds ሰውነታችን ሲቆስል ብለድ እንዲረጋ የሚያስችሉ ፓርቶች ናቸው ማለት ነው። ብለድ ቬዝልስ are not a blood cells but these are tubes እኚህ የብለድ እንዲተላለፍ የሚያስችሉ ቱቦዎች ናቸው ማለት ነው። therefore the correct answer is B. Question number 28 which one of the following is classified as male reproductive structure in human reproductive system ይላል uterus, vulva, scrotum, cervix except C all are female reproductive structures ናቸው። ስለዚህ ሲ ነው የሚሆነው የወንዶቹን ሌሎችን ማስተውሱ እና ፔኒስ ቴስቲስ ኤንድ ዘ ላይክ የሴቶቹንም ማለት ነው እዚህ ላይ። ስለዚህ the correct answer is what ሲ ይሆናል ማለት ነው። ሲ ይሆናል። question number 29 question number 29 one of the following property is secondary sexual characteristics that develops during puberty and unique to for female በፒውበርቲ ወይም በወጣትነት ጊዜ በአዶለሰንስ ጊዜ ሊፈጠር የሚችል ሰከንዳሪ ሴክሹዋል ካራክተር ሆኖ ግን ለሴት ብቻ የሚሆነው የትኛው ነው ነው የሚለው widening of the hip, developing more muscles, growing of pubic hair, experiencing deeper voice። ከዚህ ውስጥ ለሴቶች ብቻ የሚሆነው የድምጽ መቅጠን ነው። በጣም ሃይ የሆነ ፒች የሚኖረው ሲጎረምሱ ሴቶች ድምጻቸው ይቀጥናል። therefore the correct answer is D ይሆናል ማለት ነው። question number 30 blank is sexually transmitted disease that cannot be treated for a pregnant woman and finally that leads the child to blindness ቶሎ ትሬት ካልተደረገ በሴቶች ላይ ማለት ነው የሚወለደውን ህፃን ብላይንድ ሊያደርግ የሚችል የሴክሹዋሊ ትራንስሚትድ ወይም ደግሞ በሴክስ ከሚተላለፉ በሽታዎች ውስጥ የሆነው የትኛው ነው የሚለው HIV ኤድስ፣ ጎኖሪያ፣ ቻንክሮይድ፣ ሲፍለስ የሚሉ አማራጮች አሉ። እንግዲህ እንደምታውቁት ጎኖሪያ ከርክር የሚባለው በወንዶች በጣም በብዛት የሚታወቀው የበሽታ አይነት ነው። ሴክሹዋል ትራንስሚትድ ዲዚዝ ወደ ቻይልድ ብላይንድነስ ሊያመጣ የሚችለውና በእርግዝና ጊዜ ሀፕን ካረገ ተብሎ ትሪት ካልተደረገ ደግሞ ማን ይሆናል ማለት ነው? ጎኖሪያ ኢዝ ዘ ኮሬክት አንሰር። ጎኖሪያ ይሆናል ማለት ነው። ለዛሬ የነበሩን ጥያቄዎች እነኚህ ይመስላሉ። ቀጣይ በሌሎች ጥያቄዎች እስከምንገናኝ ቪዲዮውን ለሌሎች ሼር አድርጉ፣ ላይክ ማድረጋችሁንም አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቴንክ ዩ